ሰላም ሰላም ተመልካቾች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ያው ዛሬ ስለ አንድ አፕ ቱቶሪያል እናወራለን። ከማቀርብላችሁ ፕሮግራሞች አንዱ አፕ ቱቶሪያል ነው። ያው ብዙ ነገሮችን ማቀርብላችሁ ቻናሉ ቴክኔት ኢንፎ ነው። ታሜ ነኝ። ዛሬ ማቀርብላችሁ እንዴት ቪዲዮ እንስራ፣ በምን እንስራ፣ በተለይ ዩቲዩብ ለምትሰሩ ሰዎች ብዬ ያዘጋጀሁት ይሄ ቱቶሪያል ነው። ያው እንደምትመለከቱት አፕሊኬሽኑ ካይን ማስተር ነው። ካይን ማስተር ያው ቪዲዮ እንደሚሰራበት ይታወቃል። ነገር ግን ይሄኛው አፕ ፕላይ ስቶር ላይ ልታዩት ትችላላችሁ። ነገር ግን ይሄኛው ደስ የሚለው ነገር ክራክ ወይም ሎጎ የለውም። ቪዲዮ ሰርታችሁ በምትጨርሱ ሰዓት ምንም ሎጎ ላይ ያስቀምጥም። ለዩቲዩብ እንኳን እኔ ራሱ በስልክ በምሰራ ሰዓት በዚህ አፕ ነው የምሰራው። ለሁላችሁም አሪፍ ቪዲዮ እንትን አለው። በዛ ላይ ትራንዚሽኖች፣ ኦቨርላዮች፣ ፎሬን ኤክስቼንጆች፣ ቴክስቶች እና በጣም ደስ የሚሉ ነገሮች አሉት። በተለይ ቴክስቶቹ በጣም አሪፍ ቴክስቶች አላቸው። ሚውዚኮች ደስ የሚሉ ሚውዚኮች አላቸው። አሁን ከዚህ ስር የምትሰሙት እንኳን ሚውዚክ አንደኛው ከዚህ ላይ ያወረድኩት ነው። ዳውንሎድ እያደረጋችሁ ከእናንተ የሚጠበቀው ተጠባችሁ መስራት ብቻ ነው ከእናንተ የሚጠበቀው። እስቲ አንድ ነገር ላሳያችሁ ቪዲዮ እንዴት እንደሰራው እኔ። ለምሳሌ ኛው ከዛ የተወሰደ ቪዲዮ ነው። በፎቶ ነው የሚያስቀምጡት። ነገር ግን እኔ አሁን በፎቶ አሳይቻችሁ እናንተ ግን ቪዲዮ በማስገባት የራሳችሁን ስራ መስራት ትችላላችሁ። እስቲ እንዴት እንደሚሰራ ጥቂት ነገር ላሳያችሁ። ካይን ማስተር ከገባችሁ በኋላ የስክሪናችሁን ሳይዝ ትመርጣላችሁ። እኔ 16:9 መርጣለሁ። ለሙከራ ያህል 3 ፎቶዎችን መርጥላችኋለሁ። እዚህ ጋር ካሉት 3 ፎቶዎች መርጣለሁ። ቪዲዮ ትንሽ ሰዓት ስለሚወስድብኝ በፎቶ አሳይቻችሁ እናንተ በቪዲዮ መጠቀም ትችላላችሁ። መጀመሪያ እንዲህ ካሰፋው በኋላ እንዲመቸኝ ለመስራት ትራንዚሽን ማስተካከል ነው። ትራንዚሽኖች በጣም ቪዲዮ ላይ የራሳቸው እንትኖች አላቸው። ለምሳሌ እዚህ ጋር የምታዩቸው ቪዲዮዎች የራሳቸው ትራንዚሽኖች አላቸው። ያው በጣም ነው የሚያማምሩ ትራንዚሽኖች አሉ። እነዚህን ያወረድኳቸው ነው። እናንተ ይህን አፕ አውርዳችሁ የራሳችሁን ትራንዚሽን ማስገባት ትችላላችሁ። ብዙ ትራንዚሽኖች አሉ። ኦቨርላዮች አሉ። እላው ላይ በምታዩ ባክግራውንዶች አሉት። ለምሳሌ ይሄኛው ኒዮን ትራንዚሽን ይባላል። በጣም ደስ የሚሉ ትራንዚሽኖች አሉት። እኔ እንኳን ይህን ቪዲዮ እንኳን የሰራሁት ከዚህ ላይ ትራንዚሽኖች ተጠቅም ያለው በጣም አሪፍ ትራንዚሽኖች አሉት። እንደዛው ሚውዚኮች ለምሳሌ ኛው በተለይ ኢንትሮ ለምትሰሩ ለዩቲዩብ ኢንትሮ የምትሰሩ ሰዎች ይሄኛው በጣም አሪፍ ዘዴ የሆነ አፕ ነው። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስል ነበር። ሰብስክራይብ፣ ላይክ እንዳይረሳ፣ ኮሜንት ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።